ሚካኤል ማለት ምን ማለት ነው? ሀ እግዚአብሔር ከኛ ጋር ነው። ለ አምላክ ሰው ሆነ፣ ሰው አምላክ ሆነ። ሐመሩሃ እንደ እግዚአብሔር ያለ ማን ነው? መልሱ ሐመሩሃ እንደ እግዚአብሔር ያለ ማን ነው? ሚካኤል የሚለው ቃል የዕብራይስጥ ቃል ሲሆን መኑ ከመ አምላክ ወይም እንደ እግዚአብሔር ያለ ማለት ነው። ጥያቄ ቁጥር 2 ቅዱስ ሚካኤል የሚመራው የመላእክት ነገድ የትኛው ነው? ሀ መናብርት፣ ለ ኃይላት፣ ሐመሩሃ አርባብ። መልሱ ለኃይላት። መላእክት በ10 ከተማ ወይም ነገድ የተከፈሉ ሲሆን ቅዱስ ሚካኤል በቀጥታ የኃይላት ነገድ አለቃ ነው። በአጠቃላይ ግን የሁሉንም መላእክት ሹመት በመያዙ ሊቀ መላእክት ይባላል። ጥያቄ ቁጥር 3 ቅዱስ ሚካኤል አፎሚያን ከማን አዳናት? ሀ ከዲያብሎስ፣ ለ ከዘንዶ፣ ሐመሩሃ ከንጉሥ ሎሌዎች። መልሱ ሀ ከዲያብሎስ። ዲያብሎስ በብርሃን መልአክ ተመስሎ ሊያስታትና ሊገድላት ሲሞክር ቅዱስ ሚካኤል ደርሶ በግርማው አሳዶ አድኗታል። ጥያቄ ቁጥር 4 ቅዱስ ሚካኤል የሞት ደብዳቤውን የቀየረለት ሰው የትኛው ነው? ሀ ዱራታዎስ፣ ለ ዳንኤል፣ ሐመሩሃ ባህራን። መልሱ ሐመሩሃ ባህራን። ክፉ ባለጸጋ ባህራንን ለማስገደል የጻፈውን ደብዳቤ ቅዱስ ሚካኤል ወደ በረከትና ወደ ጋብቻ ደብዳቤ በመለወጥ ባህራንን የባለጸጋው ወራሽ አድርጎታል። ጥያቄ ቁጥር 5 ህዳር 12 ቀን ቅዱስ ሚካኤል በዓል ለምን ይከብራል? ሀ የባህራንን ደብዳቤ የቀየረበት፣ ለ አፎሚያን ከዲያብሎስ ተንኮል ያዳነበት፣ ሐመሩሃ የመላእክት አለቃ ሆኖ የተሾመበት። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና ቻናሉን ፎሎ ማድረጋችሁን እንዳትረሱ። የአምስተኛውን ጥያቄ መልስ ኮሜንት ላይ እንድትመልሱ እንጠይቃለን።